የማህፀን ኢንፌክሽን ለመካንነት እንደሚያጋልጥ ያውቃሉ? ሰላም ጤና ይስጥልኝ። ዶክተር በድር ነኝ ከዌል ስፕሪንግ መልቲ ስፔሻሊቲ ማዕከል። ዛሬ የምንነጋገረው የማህፀን ኢንፌክሽን በተለያዩ ጊዜ ሲያጋጥም ለመካንነት እንደሚያጋልጥ ነው። ስለዚህ በአጠቃላይ የማህፀን ኢንፌክሽን የምንለው በተለያዩ ጊዜ እናቶች ላይ ጤናማ ያልሆነ የማህፀን ፈሳሽ ሲኖር ወይም ደግሞ ማህፀን አካባቢ እብጠት መኖርና ከዛም አልፎ ተርፎ የማሳከክ ስሜት ሲኖር ነው። ይሄ የማህፀን ኢንፌክሽን በተገቢው መንገድ ሕክምና ካላገኘ ወደ ማህፀን ውስጥ ይገባና ወደ 10% አካባቢ የማህፀን ቱቦ ኢንፌክሽን ያስከትላል። ይሄም የማህፀን ቱቦ የምንለው ከማህፀን በቀኝና በግራ የምትገኝ ቱቦና ሴትን ዘር መተላለፊያ ወይም ደግሞ ጽንስ የሚፈጠርበት ቦታ ነው። ይሄኛው ኢንፌክሽን በሚያጋጥምበት ሰዓት ይህንን እንቁላልና እርግዝና ሲፈጠር እዛው ጠባሳ ትፈጥርና እርግዝና ከማህፀን ውጭ የመፈጠር እድሉ ወደ 10% ነው። ሁለቴና ከዛ በላይ ደግሞ ይሄ የማህፀን ቱቦ ኢንፌክሽን ሲያጋጥም ከ40 እስከ 50% ቱቦ መዘጋት ያጋጥማል። እነዚህ ቱቦ በመዘጋቱ ምክንያት እርግዝናው ስለማይፈጠር በቀላሉ አንድ እናት ለመካንነት ትጋለጣለች ማለት ነው። እንደዚህ አይነት ተደጋጋሚ የማህፀን ኢንፌክሽን ያለባቸው እናቶች ወደ ጤና ተቋም ሄዳችሁ ትክክለኛውን ሕክምና ማግኘት አለባችሁ። ወይም ደግሞ ወደኛ ተቋም መጣችሁ ተሻለ አገልግሎት ማግኘት ትችላላችሁ። አድራሻችን ፉሪኖ ኪናሞል ጀርባ 100 ሜትር ገባ ብሎ ያገኙናል። እናመሰግናለን።